ወይኔ ቡራ አቤት ቅናት ትላላችሁ። ወይኔ ሀይሚዬ የጥፊው ነገርስ እንዴት ቻልሽው ሀይሚዬ የኔ ቅመም። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ዝት ይበልልኝ የኔ ውዶች የኔ ምርጦች ማለት ነው። እንግዲህ እኔም ቆይቻለሁኝ ጠፍቻለሁኝ ማታ እነሱ ሲለቁ መስራትና ስለዚህ ካሁን በኋላ እመጣላችኋለሁኝ። ስትገቡ በላይ ከገቡ ፕሊስ ይሄን ቻናል ወደ ቦታው መልሱልኝ የኔ ውዶች የጨረቃ ፋሚሊዎች ሁላችሁም ማለት ነው። እና እንግዲህ ዛሬ እንግዲህ የው ሀይሚዬ ያላሰበችው ነገር በጥፊ እኔን እና የኔ ውዶች ማለት ነው። ቅዱስ ደግሞ ከረጅም ጊዜ በኋላ መጥቷል ማለት ነው። በጣም ደስ ይላል። ስላየን ደግሞ በጣም ደስ ብሎናል። ያው ይሰራል በቃ ቻናሉን እርግጠኛ ነኝ ይሰራል። ከነሱ ጋር አብሮ ይሰራል ማለት ነው። እንዲሁም ደግሞ ሊንዳንም ደግሞ ይዘልና ሊንዳን ይዞ ይምጣ። አው ያቺ የሆነች ቅብጥብጥ ያለችው ያቺ ቀበጥ ማለት ናት። ግን የተለያዩ ነገር ነው የሚመስለው። ብዙ ጊዜም አብረው አይደሉም ሲሰሩ ምን ሲሉ አብረው አይደሉም እንደ በፊቱ። ኢንስታግራም ላይ በጣም ብዙ ጊዜ ያው አያቸዋለሁኝ እሱም ለብቻ እሷም ለብቻ ነው። በፊት ግን አብረው በሚሰሩበት ሰዓት ዩቲዩብ ላይ በጣም ብዙ ጊዜም አብረው ነበሩ። ግን ከዛም በኋላ ግን አላቅም ምን እንደተፈጠረ ማውቀው ነገር የለኝም። ግን አብረው አይደሉም በአሁኑ ሰዓት ማለት ነው። አብረው ከሆኑም አብረው ሆነው ቢመጡም በጣም ደስ ይለናል። ግን ካልመጡም ምንም ማለት አይደለም። ካሁን በኋላ ቅዱስ የተወሰነ ጊዜ አብራችሁ ሊሰራ ይችላል ከነ ቡራ ጋር ማለት ነው። ስለዚህ ነገ ደግሞ ይቅርታ ብለው ደግሞ ፕራንክ ነው ይሉታል ማለት ነው። ስለዚህ ቡራን አዝገውታል ማለት ነው። እና ሀይሚ የኔ ውድ የኔ ጨረቃ እንግዲህ የጥፊው ነገር እንዴት እንደቻልሽው አላቅም። አይዞሽ ያጋጥማል። አይዞን ቅመምዬ ደግሞ እኮ እንዴት እንደምታሳዝን ማለት ነው። እዚህ ነው መሆኑ አላለም። ደግሞ ቤትም ላይገኝም ይችላል። በቃ እንደውም እዚህ ሊሆን ይችላል አላለም። የኔ ቅዱስ